5 ዓመት ጸጥ ብሎ ማለት ነው። በ6 ሳምንት ባምቡ ስንት ፊት ያድጋል? 90 ፊት። 5 ዓመት ምንም ምልክት አልነበር። the point is አሁን ዛሬ የሚያሸንፉ ያሉ ሰዎች ወደ ኋላ ተመልሰን ታሪካቸው ብናየው እነሱም የፈረሱበት ሰዓት ነበር። ትንሽ የዘር ነው የምንዘራው፣ የምናገኘው ግን ምንድነው? ትልቅ ዛፍ። ያንተ ስራ መዝራት፣ ከዛስ መንከባከብ፣ ከዛስ አስፈላጊ እንክብካቤ ነው። በቃ ካሰብ ካመን የዘራኸው ታጭዳለህ። ትንሽ አንሳ። አሁንም እፈተናለሁ። በግሌ ባልፈተን በድሪምስ እፈተናለሁ። በድሪምስ ባልፈተን በአገር ደረጃ እንፈተናለን አይደለ? በአገር ደረጃ ማጠብቀው መሆን የሌለበት ነገር ይሆናል። ትኩረት እዛ ካስቆየኸው ማለት መኖር ያስጠላል። ምን አለበት ዝር የሚያስብል ሁኔታ ይፈጠራል። ግን ወዴት ተመለስኩ? ወደዛ ልጅ ተመለስኩ። ያ ልጅ አወራኝ፣ በፐርሰፕሽን ያወራኝ። ሳወራ ማለት አንተ ቀበጥ ነው ያለኝ። አንተ ቀበጥ ተቀብረህ 5 ሚሊዮን ብር ከስረህ የጉድጓድ ገብተህ ከዛ አምኜ እዚህ አድርሼ እነዚህ ማይረቡ ነገሮች አግኝቻለሁ ብለህ ልትመለስ ሲለኝ ማለት ነው። አይሰድ I'm not going to give up. so ይሄ ገበሬ ማለት ነው ይሄ እህል ለመጀመሪያ ሲያልሞ የባምቡ ስራ ሲያሳድገው ከዛ ደግሞ ቤተሰቦቹ ሲሸለሙ እነሱ ብቻ ሳይሆኑ ሙሉ ማህበረሰቡ ከዚህ ግብርና ተምሮ ሙሉ አካባቢው ሲቀየር ታየውና ቀላል አይደለም፣ ከባድ ነው። ግን መጀመሪያም ስጀምረው ቀላል አልነበረም። አሁን ደርሻለሁ። እንዴት እንደሚሳካ አላውቅም። ግን ይሄ ነገር ሳላሳካ አልመለስም ብሎ ወደ ስንተኛ ዓመት ይሄዳል? ወደ 5ኛ ዓመት ይሄዳል። 5ኛ ዓመት በሙሉ እምነት ሲኮተኮት ሲያጥር መሆን ያለበት ሲሆን መስራት ያለበት ሲሰራ መክፈል ያለበት መስዋዕትነት ሲከፍል ግን በ5ኛ ዓመት መጨረሻ ተደርጎ ማያቅ ማለት ነው። ለመጀመሪያ ጊዜ ምን ትወጣለች? ትንሽዬ ችግኞች መውጣት ጀምራሉ። አይታዩም እኮ አጭር ናቸው፣ ግን ትንሽዬ የባምቡ ችግኞች መታየት ጀምራሉ። የሚገርም ግን ማለት ነው በአጭር ጊዜ ውስጥ ስላችሁ 6 ሳምንት 1 ወር ተኩል ማለት ነው። በአንድ ወር ተኩል ማይሞላ ጊዜ እቺ ትንሽ ባምቡ ማለት ነው ወደ ላይ ስንት ፊት ታድጋለች? 10 20 ፊት 30 ፊት 40 ፊት 50 ፊት 70 ፊት 80 ፊት ቦም 90 ፊት ወደ ላይ ታድጋለች። 5 ዓመት ጸጥ ብሎ ማለት ነው። በ6 ሳምንት ባምቡ ስንት ፊት ያድጋል? 90 ፊት። 5 ዓመት ምንም ምልክት አልነበረ። በ6 ሳምንት ውስጥ ግን ስንት? 90 ፊት። አሁን አንድ ጥያቄ ነው ያለኝ። ባምቡ 90 ፊት ያደገው በ5 ዓመት ነው ወይስ በ6 ሳምንት? በ5 ዓመት ነው። 6 ሳምንት ሽልማቱ ነው። 5 ዓመት ግን እየተሰራ ነበር። ስር እየሰደደ ነበር፣ እየገነባ ነበር፣ እየተማረ ነበር። ከታች ያለው ስራ በደንብ አድርጎ እየሰራ ነበር። ከዛ 6ኛ ሳምንት ሲደርስ ምን ሆነ? ተአምር በተአምር ሆነ። አሁን ይሄኛው የባምቡ ታሪክ ብቻ አይደለም፣ የማንኛውም ሰው ታሪክ ነው። አሁን አንዳንድ ታሪኮች እነግራችኋለሁ። ይሄ ሰው የታውቁታላችሁ? ማን ነው? ጃኪ ጎሳዬ። እኔ ስመጣ ማለት ነው ከአስመራ ስመጣ ይሄ ዘፈን ነው በሁሉ ረባሽ ዲጃሚር ይሄ ብቻ ነው የሚያጫውተው የነበረው። ሁሌ ይሄ ነው። በሰላም ባስ ነው የመጣ ነው። ሰላም ባስም ይሄ ነው የሚያጫውተው። በየሱቁም ይሄ ነው የሚያጫውቱ ማለት አየሁት። ሲሰሩት በመርከብ ሆነው የሚሰሩት ምናምን ሳየው it's beautiful። የሆነ ሰዓት ግን ሳስበው ማለት ነው ይሄ ሰውዬ እዚህ ጋር የደረሰ የባምቡ የ5 ዓመት መስዋዕትነት ከፍሎ መሆን አለበት አልኩ። ከ5 ዓመት በፊት የነበረ ጆሲ መፈለግ ጀመርኩ እና ስፈልግ አገኘሁት። አይዶል ሲወዳደር ማለት አሁን ማንኛውም የምታደንቁት ሰውዬ የሆነ ሰዓት ጨለማ የሆነበት ሰዓት አለ። የሆነ ሰዓት ቤተሰቡ የከዱበት ሰዓት አለ። የሆነ ሰዓት ተስፋ የቆረጠበት ሰዓት አለ። የሆነ ሰዓት ያለቀሰበት ሰዓት አለ። የሆነ ሰዓት እጁን የሰጠበት ሰዓት አለ። የሆነ ሰዓት ምንም ያልታየበት ሰዓት አለ። የሆነ ሰዓት 4ኛ ዓመት ሆኖ ምንም ውጤት ያላገኘበት ሰዓት አለ። ግን እሱ ስላለፈ አሁን መድረስ ያለበት ደርሰዋል። ቴዲ አፍሮ እኔ ስመጣ ማለት ነው በሚሊኒየም ሆል 40,000 ሰው ነው የመጣው። አንድ ኢቨንት ያዘጋጅ 40,000። ከዛ ደግሞ ባህር ዳር ሄደ 80,000። ባለፈ ደግሞ መስቀል አደባባይ ያዘጋጅ ከ100,000 ሰው በላይ ነው የነበረው።
look this is the point ቴዲ አፍሮ አሁን የሚያዘጋጃቸው ኮንሰርቶች ወይ ነው አይደለ ግን በቃ ይሄ ነው መጀመሪያው መሀል ላይ ብዙ ነገር ተብሏል አሁን ቴዲ አፍሮ ሲባል ማን አለ ደስተኛ ማን ቴዲ አፍሮ ሲባል ማን አለ የማይወደው ሲጀምር ግን እንዴት ነው የነበረው ቴዲ አፍሮ በስራው ብቻ ሳይሆን በቃ እሱ ሲመጣ ማለት ነው ብዙ ሰው መንፈስ ይነሳል አይደለ ግን የራሱ ጦርነት ማለፍ ነበረበት the point is አሁን ዛሬ የሚያሸንፉ ያሉ ሰዎች ወደ ኋላ ተመልሰን ታሪካቸው ብናየው እነሱም የፈረሱበት ሰዓት ነበረ ግን መሆን ያለብህ ከሆንክ መስራት ያለብህ ከሰራ መክፈል ያለብህ መስዋዕትነት ያለ ምንም ድርድር ከከፈልክ ሰዓቱ ሲደርስ ማጨድ ያለብህ ታጭዳለህ ሰዓቱ ሲደርስ አንተ በምታስበው አይደለም አንተ በምትፈልገው አይደለም የአብዛኛው ሰው ችግር የሚገምተው አለ እኔ እኮ ፐርሰናሊ ከሰዎች ጋር ማያው ነገር አለ ይሄ ነገር እንስራ ኦኬ ጎ ሄድ አሁን የሚገምቱት አለ ለምሳሌ ያ ስራ በ3 ቀን እንደዚህ ይሆናል ብለው ይገምታሉ እኔ ግን በሱ ስላለፍኩ 1 2 ወር 3 ወር ሊፈጅ እንደሚችል አቃለሁ እንጀምራለን በ3 ቀን ለቅሶ ነው ሰውየው በ3ኛ ቀን ለቅሶ ነው ምክንያቱም ከዚህ በፊት ሞክሮት አያውቅም ሞክረህ ብትሆን ኖሮ ልምድ ይኖርሃል ስለዚህ ምን ያክል ጊዜ መጠበቅ እንዳለበት ታውቃለህ ይሳካል እኮ ማጨድህ እኮ ግዴታ ነው ግን ከዚህ በፊት ሞክረው ስለማታውቅ ግምትህ እቺ ብናኝ የሆነች ሐሳብ ማለት ነው ብናኛ ባራ የሆነች ሐሳብ ትሞታለች የሆነ ሰዓት ግን በደንብ አድርገህ ያቺ ሐሳብ በማጣናከር መድረስ ያለባት ማድረስ ይችላል ስለዚህ ህልማችን ይሳካል ምንም ጥያቄ የለው የዘራነው እናጭዳለን አንድ ፍሬ መሬት ላይ ሄደን ስንዘራት ሰዓቷ ሲደርስ ማለት ነው ማጨድ ያለብን ግዴታ ማጨድ አለብን አሁን የዛሬ ዋና ቁም ነገራችን ዋና ርዕሳችን ትንሽ የዘር ነው የምንዘራው የምናገኘው ግን ምንድነው ትልቅ ዛፍ አሁን እቺ ምንዘራት ፍሬ ምን ትባላለች እቺ ምንዘራት ፍሬ ምን ትባላለች ፍሬዋ ወይ ዘሯ የት ነው ምንዘራት መሬት ላይ ህልሙስ የት ነው ምንዘራው በድብቁ አእምሮ ምን አይነት ህልም ከሰው ወደ ሰው ይለያያል አንዳንድ ሰው ምን ይዘራል ቲማቲም አንዳንድ ሰው ምን ይዘራል ቡና አንዳንድ ሰው ምን ይዘራል ስንዴ አንዳንዱ ምን ይዘራል ባምቡ አሁን ሰው ስለ ባምቡ ኤግዛምፕል ሲሰጥ ክላስ ከጨረስኩ በኋላ ይመጣና ይጠይቃል ለምን ነው ሰውየው ባምቡ የዘራው ምን አገባህ አንተ ምን ትፈልጋለህ ምን ማሳካት ትፈልጋለህ ምን ይታየሃል ነው ጉዳዩ የራስህ ያልጨረስ የስን ሰው ታጣራለህ ስለዚህ እዚህ ጋር ማለት ነው ሚታይ ትጽፋለህ ቺናት ፍሬዋ ምትዘራዋ ቺናት ፍሬዋ ምዘራው በመሬት ነው ህልሙ የሚዘራው ደግሞ በምን ነው በድብቁ አእምሮ እሱ ከተዘራ በኋላ ግን ምን ነው የሚያድገው ትልቅ ዛፍ ነው የሚያድገው ብዙ ፍሬ ያለው ማለት ነው በአንዷ ፍሩት ብዙ ፍሬ ያለ አይደለ ብዙ ፍሩትና ብዙ ፍሬ ያላት ታድጋለች አሁን ዛፉ የት ነበረ ዩኒቨርስ ላይ የተወሰነ መሬት ላይ ነበረ እንደምን ሆኖ እንደ ማዕድን ሆኖ እንደምን ሆኖ እንደ አፈር ሆኖ እንደምን ሆኖ እንደ ውሃ ሆኖ ችግኝ ወቅት ትስባለች ትንሽ ጉልበት ስታገኝ ትወጣለችና ከሰማይ ደግሞ መሳብ ትጀምራለች ፀሐይ ትስባለች የፀሐይ ብርሃን ፎቶሲንተሲስ ኦክሲጅን ትወስዳለች ካርቦን ዳይኦክሳይድ አይ ቲንክ ጧት ካርቦን ዳይኦክሳይድ ነው የሚወስዱ ማታ ኦክሲጅን ነው የሚወስዱ አይደለ ሁሉም የሚያስፈልጋት ከዚህ መሬት ብቻ ሳይሆን ከዩኒቨርስ ሙሉ ከሚልክ ወይ ጋላክሲ የሚያስፈልጋት ትስባለችና ይሄ ሁሉ ያድጋል ስለዚህ ዛፉ የት ነበረ በፍሬዋ ውስጥ አልነበረ ዛፉ የት ነበረ ዩኒቨርስ ውስጥ ነበረ የዘራው ታጭዳለህ እንዴት እንደምታጭደው አታውቅም ያንተ ስራ መዝራት ነው ከዛስ መንከባከብ ከዛስ አስፈላጊ እንክብካቤ ማድረግ ስለዚህ ከየት እንዴት እንደሚያድግ አናውቀው እኛ ምን አደረግን እንዘራለን ከኛ የሚጠበቀው እንኮለኩት እንትን ነው እኛ ማዳበሪያ ስለጨመር ነው እንዴ የምታድገው በዛ ምክንያት ነው እንዴ የምታድገው ማዳበሪያ ጨምርልሽ ውሃ ጨምርልሻል እሱ አይደለም there is intelligence ፍሬዋ ዛፍ የምትቀይርበት there is intelligence that's life እሱ ነው ህይወት የሚባለው ስለዚህ ህልምም ደሱ ነው እኔ የጻፍኩት እቺ ካርድ ናት እስካሁን ድረስ አለች እኔ ዳዊት ድሪምስ ነው ኢትዮጵያና አፍሪካ የኬርኩን 1 ሚሊዮን ብር ያገኘች ናት እቺ ግን የተዘራዋት በልቤ ዘራዋት ታየኝ ምን ነው ታየኝ እዚህ ሲኔማ በወር አንዴ ወይ በአመት አንዴ ኢቨንት አዘጋጅ ምን ተገኘ ይሄ ሁሉ ውጤት ተገኘ እንዴት በቃ ካሰብ ካመንክ የዘራኸው ታጭዳለህ ትንሽ አንሳል
ምክንያቱም ዘራው አንድ ፍሬ ነው፣ የምታገኘው ሙሉ በረከት ነው። አንድ የብርቱካን ዛፍ አንድ ፍሬ ከዘራፍ ከሷ ስንት ብርቱካኖች ይወጣሉ? በሺዎች። እዛ ውስጥ ስንት ፍሬዎች አሉ? በሚሊዮኖች አይደለ? ምንዘራውና የምናገኘው አይመጣጠንም። ለፈጣሪ ሙሉ ከሰጠን ማለት ነው፣ ለህይወት ሙሉ ከሰጠን፣ ለመሬት ሙሉ ከሰጠን የምናገኘው የሙሉነት ሙሉነት 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 ነው። እኔ ሳስበው እቺ ካርም ስጽፋት ጭንቀት ውስጥ ነበርኩ፣ ችግር ውስጥ ነበርኩ። ጻፍኳት፣ አመንኳት። ያገኘሁት በረከት ሁሌ ነው የሚገርመኝ። እዚህ ጋር ሁለት ሶስት ሰው ቢያምነኝ የዘራሁት አጭጃለሁ ብዬ አምነው ነበር። ከቀን ወደ ቀን ማየው በረከት፣ ማገኘው በረከት፣ ምሰማው ነገር ስሰማ ግን በቃ ምንም እኛ የምንሰጠው ብናኝ አቦራ የምናገኘው ደግሞ ሙሉ በረከት ነው። ስለዚህ ዘርታችሁ ለማጨድ ዝግጁ ናችሁ ወይ?